ኧረ በጣም እኔ ናፈቀችኝ። እስካገኛት ቸኩያለሁ። እኔ እንግሊሽ እንዴት ነው በእንግሊዘኛ እስካገኛት ቸኩያለሁ ማለት የሚችሉት? አይ ካን ዌይት ቱ ሚት ሄር። ስለዚህ አይ ካን ዌይት ካላችሁ በኋላ መገናኘት የፈለጋችሁትን ሰው እያስገባችሁ መጠቀም ትችላላችሁ። ለምሳሌ እሷን እስካገኛት ቸኩያለሁ ለማለት ስትፈልጉ አይ ካን ዌይት ቱ ሚት ሄር ትላላችሁ። እሱን እስካገኘው ቸኩያለሁ ለማለት ስትፈልጉ አይ ካን ዌይት ቱ ሚት ሂም። እነሱን እስካገኛችሁ ቸኩያለሁ ስትሉ አይ ካን ዌይት ቱ ሚት ዘም እያላችሁ መጠቀም ትችላላችሁ። እሺ ይሄንን እስካገኘው በጣም ቸኩዬ ነበር ወይም እስካገኛ በጣም ቸኩዬ ነበር ወይም ወደ ፓስት ስቀይሩት እንዴት ነው የምትሉት? ከማን አይ ኩድንት ዌይት ቱ ካላችሁ በኋላ ያን ሰው እያስገባችሁ መጠቀም ትችላላችሁ። ለምሳሌ እሷን እስካገኛት በጣም ቸኩዬ ነበር ለማለት ስፈልጉ አይ ኩድ ዌይት ቱ ሚት ሄር ትላላችሁ ማለት ነው። እሱን እስካገኘው በጣም ቸኩዬ ነበር ለማለት ስፈልጉ አይ ኩድ ዌይት ቱ ሚት ሂም እያላችሁ መጠቀም ትችላላችሁ። ይሄ እንግሊሽ ፊስ ታሪኩ ነው። ለዚህ ፔጅ አዲስ ከሆናችሁ ፎሎ ማድረጋችሁ እንዳትረሱ እና አሁን ላይቭ ላይ ነኝ። እንግዲህ እንግሊዘኛችሁን ኢምፕሩቭ ለማድረግ የሚጠቅሟችሁን የቲቪ ሾዎች ሰጀስት የማደርጋችሁ ይሆናል። ተቀላቀሉኝና እንግሊዘኛችሁን ኢምፕሩቭ ማድረግ ትችላላችሁ።